የጣሊያን የዩኒቨርሲቲ አፕሊኬሽናችሁን ጨርሳችሁ ቀጣዩ ስቴፕ ምንድነው ያላችሁ ላላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ቀጣይ የዩኒቨርሲቲ አፕሊኬሽናችሁን ከጨረሳችሁ በኋላ ምን ስቴፖችን ማስኬድ እንዳለባችሁ በዚህ ቪዲዮ ላይ ሙሉ ፕሮሰሱን የማሳያችሁ ይሆናል። እንዴት ደግሞ እናንተ አፕላይ ማድረግ እንደምትችሉ ዲቴል ስቴፕ ባይ ስቴፕ የማሳያችሁ ስለሆነ ይሄኛውን ቪዲዮ እስከመጨረሻው ድረስ የዩኒቨርሲቲ አፕሊኬሽናችሁን እስካሁን ድረስ ካልጨረሳችሁ አሁን ላይ የጣሊያን አብዛኛው የሚባሉ ትምህርት ቤቶች ዴድላይናቸው እያለፈ ነው። የብዙ ፕሮግራሞች እየተዘጋ ስለሆነ እስካሁን አፕላይ ካላረጋችሁ በጣም ጥቂት የሚባል ጊዜ ነው ያላችሁ። ነገር ግን የዩኒቨርሲቲ አፕሊኬሽናችሁን ጨርሳችሁ ቀጣይ ስቴፕ ምንድነው ያላችሁ ላላችሁ ሰዎች ነው። ቀጣይ ስቴፕ የሚሆነው የዩኒቨርሲቲ አፕሊኬሽናችሁን ከጨረሳችሁ በኋላ የዩኒቨርሲቲ ኢታሊያ ፖርታል ላይ ገብታችሁ የፕሪ ኢንሮልመንታችሁን መጀመር ነው። ይሄ ኢሴንሻሊ የቪዛ ፕሮሰሳችሁ የመጀመሪያው ስቴፕ ነው። ስለዚህ እስካሁን ድረስ ትምህርት ቤት እየመረጣችሁ የት አፕላይ ላድርግ የትኛውን ፕሮግራም ልምረጥ እያላችሁ ቆይታችኋል። ከዚህ በኋላ ደግሞ ለቪዛ አፕሊኬሽናችሁ የመጀመሪያው ስቴፕ የሚሆነው የፕሪ ኢንሮልመንታችሁን መጨረስ ነው እና ፕሪ ኢንሮልመንታችሁን የምጨርሱት የዩኒቨርሲቲ ኢታሊያ ፖርታል ላይ ገብታችሁ ነው። የዩኒቨርሲቲ ኢታሊያ ፖርታል በጣሊያን ሚኒስትሪ ኦፍ ዩኒቨርሲቲና ሪሰርች የተቋቋመ ፖርታል ሲሆን ይሄ ደግሞ ለኢንተርናሽናል ተማሪዎች ሁለት ፐርፐዝ አለው። የመጀመሪያው ፐርፐዝ የሚሆነው እናንተ ጣሊያን ሀገር ለመማር የመረጣችሁበት ትምህርት ቤትና ፕሮግራምን ለጣሊያን መንግስት ወይም ለጣሊያን ኤምባሲ ኢንቴንሽናችሁን የምትገልጹበት መንገድ ነው አንደኛውና ሁለተኛው ፐርፐዝ ደግሞ እናንተ እዛ ላይ ዶክመንታችሁን አፕሎድ ታደርጋላችሁ። የአፕሎድ ያደረጋችሁት ዶክመንቶች ትክክለኛ ቬሪፋይ ተደርጎ ለዩኒቨርሲቲዎቹ ትክክለኛ ዶክመንት እንደሆነ የምታረጋግጡበት ስቴፕ ነው እና ይሄ በጣም ኢምፖርታንት የሆነ ስቴፕ ስለሆነ ይሄንን ስትጀምሩ ኦልሬዲ በእጃችሁ ፎቶአችሁን ፓስፖርትና የአካዳሚክ ኳሊፊኬሽናችሁን ስለዚህ እናንተ ለዲግሪ አፕላይ ያደረጋችሁ ከሆነ የሃይ ስኩል ዶክመንታችሁን ለማስተርስ ደግሞ አፕላይ ያደረጋችሁ ከሆነ የዲግሪ ዶክመንታችሁን ይዛችሁ ነው የዚህን አፕሊኬሽን ፕሮሰስ መጀመር ያለባችሁ እና እነዚህን ዶክመንቶች በእጃችሁ ከያዛችሁ በኋላ የምትሄዱባቸው ስቴፖች አካውንት ፈጥራላችሁ። አካውንት ከፈጠራችሁ በኋላ አፕላይ ያደረጋችሁበት ያለውን የአካዳሚክ አመት ትመርጣላችሁ። ከዛ የት ኦፊስ አፕላይ ያደረጋችሁ እንደሆነ ያው ኢትዮጵያ ቆናችሁ አዲስ አበባ የዲፕሎማቲክ ኦፊስ ነው እየመረጣችሁ ያላችሁት። ከዛ አፕሎድ የምታደርጉትን ዶክመንቶች ከዛ ፋይናሊ ሪቪው አድርጋችሁ ሰብሚት ማድረግ ነው እና ይሄንን ደግሞ እንዴት እንደምታደርጉ ስቴፕ ባይ ስቴፕ ላሳያችሁ። ይሄንን ለማድረግ መጀመሪያ የምትሄዱት የዩኒቨርሲቲ ኢታሊያ ኦፊሻል ዌብሳይቱ ላይ ትሄዳላችሁ። ልክ እዚህ ጋር እንደምታዩት ሊንኩን ከፈለጋችሁ ዲስክሪፕሽን ላይ አለ። ልክ እዚህ ከገባችሁ በኋላ ሁለት መንገድ አለ። ልክ እዚህ ላይ የፕሮፋይል አይከኗ ላይ ነክታችሁ በዛ መንገድ አካውንት መፍጠር ትችላላችሁ ወይ ደግሞ ወደ ስር ወርዳችሁ እዚህ ኢንተርናሽናል ስቱደንትስ የሚለው ስር ላይ ፕሪ ኢንሮል ናው ትላላችሁ። ልክ የኛውን ስትነኩ ወደ ፖርታል አካውንቱን ክሬት እንድታደርጉ ወደዛ ፖርታል ነው የሚወስዳችሁ። ከዛ ልክ እዚህ ፖርታል ላይ ከደረሳችሁ በኋላ ኦልሬዲ አካውንት እናንተ ስለሌላችሁ በፐርሰናል ክሬዴንሻላችሁ ነው የምትገቡት። ያንን ትነኩና ወደ ስር ወርዳችሁ ሬጂስተር ነው የምትሉት እናንተ አካውንት ስለሌላችሁ። ይሄንን ሬጂስተር ካላችሁ በኋላ ይጠይቃችኋል። ፈርስት ኔም ይጠይቃችኋል። ፈርስት ኔም የምታስገቡት ፓስፖርታችሁ ላይ የእናንተንና የአባታችሁን ስም ነው የምታስገቡት። ከዛ ላስት ኔም ይጠይቃችኋል። ላስት ኔማችሁ ላይ የእናንተን የአያታችሁን ስም ነው የምታስገቡት። ከዛ የምትጠቀሙትን ኢሜል ይጠይቃችኋል። ይሄንን ኢሜል ታስገባላችሁ። የምትጠቀሙትን ስልክ ቁጥር ይጠይቃችኋል። ስልክ ቁጥራችሁን ታስገባላችሁ። ከዛ የፐርሰናል ዳታችሁን ይጠይቃችኋል። ካንትሪ ኦፍ በርዛችሁን ይጠይቃችኋል። የት እንደተወለዳችሁ ታስገባላችሁ። ዴት ኦፍ በርዛችሁን ይጠይቃችኋል። ይሄ ኢንፎርሜሽኖችን በሙሉ ስትሞሉ ፓስፖርታችሁ ላይ ያለውን ማስገባት አለባችሁ እና ከፓስፖርታችሁ ጋር ኮንሲስተንት እንደሆነ ደብል ቼክ ማድረግ ይኖርባችኋል። ይሄንን ካረጋችሁ በኋላ የጾታችሁን ነው የምታስገቡት። ሜልና ፊሜል የሚለውን ታስገባላችሁ። የሲቲዘንሺፕ እዚሁ ጋር ወደ ስር ወርዳችሁ ኢትዮጵያ የሚለው ላይ ትነኩታላችሁ። ከዛ ይሄኛውን ኮድ ራሱ ነው ጀነሬት የሚያደርግላችሁ። ደን ይሄንን ከነካችሁ በኋላ የአይደንቲቲ ዶክመንት ላይ ይወስዳችኋል። የአይደንቲቲ ዶክመንት የናሽናል አይዲያችሁ፣ ድራይቪንግ ላይሰንሳችሁ፣ ፓስፖርት። ይሄ እስካሁን ድረስ ፓስፖርት ከሌላችሁ ኦልሞስት ከዚህ በኋላ ያለውን ለመሄድ ይከብዳችኋል። ፓስፖርታችሁን ለጊዜው ሰሌክት አድርጉና የፓስፖርት የዶክመንት ቁጥሩን ታስገባላችሁ። ልክ ከላይ ላይ ኢፒ ብሎ ነው ብዙ ጊዜ የሚጀምረው ኢፒ ኢኪው የሚል እሱን ፕላስ የፓስፖርት ቁጥሩን ታስገባላችሁ። ኢሹ የተደረገውን የሚያወራው አለ። ይሄ ፓስፖርታችሁ ላይ ወደ ስር ወርዳችሁ ሜን ዲፓርትመንት ፎር ኢሚግሬሽን ኤንድ ናሽናሊቲ አፌርስ የሚለው ነው። ይሄ ኦፊሻል ምንድነው ኢሚግሬሽን ሚኒስተር ኦፊሻል ስሙ ስለሆነ እሱን ታስገባላችሁ እዛው ፓስፖርታችሁ ላይ የተቀመጠ ኢንፎርሜሽን ስለሆነ። ስለዚህ ቫሊድ ፓስፖርታችሁ የተሰጣችሁበት ቀን እና ኤክስፓየር የሚያደርግበትን ቀኑን፣ ወሩና አመቱን እዚህ ጋር ታስገባላችሁ።
እሱም ኢንፎርሜሽኑ ፓስፖርታችሁ ላይ ስላለ ከፓስፖርታችሁ ላይ ማግኘት ትችላላችሁ። ሶ ይሄኛውን ሬዚደንሲያችሁን ነው የምታስገቡ። ስለዚህ ይሄ የት እንደምትኖሩ ካንትሪ ኦፍ ሬዚደንሲያችሁን ኢትዮጵያ ትላላችሁ። ከዛ ሙኒሲፓሊቲ ይሄ ያላችሁበትን ከተማ ወይም ወረዳ ታስገባላችሁ። አዲስ አበባ ከሆናችሁ አዲስ አበባ፣ ሐዋሳ ከሆናችሁ ሐዋሳ ያላችሁ ታስገባላችሁ። ሌላም ከተማ ከሆናችሁ ያላችሁበትን ከተማ የፖስታል ኮዳችሁን ታስገባላችሁ። የፖስታል ኮዳችሁን ጉግል ላይ ሰርች በሉና የእናንተን ከተማ ካገኛችሁ እዛ ላይ ያለውን አስገቡ። ከሌላችሁ ደግሞ ፖስታል ኮድ የለውም የእናንተ ከተማ ማለት ስለሆነ 40 ታስገባላችሁ። ይሄ ፖስታል ኮድ የለውም የሚለውን ያመለክታል። ሶ አድሬስ ኦፍ ሬዚደንስ ይሄ ቀበሌያችሁ ወይ ወረዳዎቹ ዩኒክ ልዩ የሆነ ስም ካለው ወይ ደግሞ ቁጥር ካለው እዚህ ላይ የምታስቀምጡት ይሆናል። እዚህ ጋር ፓስወርዳችሁን ትመርጣላችሁ። ከዛ ፓስወርዳችሁን ኮንፊርም አድርጋችሁ ሬጅስተር ትላላችሁ። ልክ ይሄን ሬጅስተር ስትሉ ኮንፈርሜሽን ኢሜል ወደ ኢሜላችሁ ይልካል። ከዛ ልክ የኮንፈርሜሽን ኢሜላችሁ ሲገባ እዚህ ጋር የምታዩትን ሊንኩን ትነካላችሁ። ልክ የኛውን ከነካችሁ በኋላ አካውንታችሁን ቬሪፋይ ያደርጋል። ልክ እንደዚህ ወደምታዩት ፔጅ ይወስዳችኋል ማለት ነው። ከዛ ልክ አካውንታችሁ ላይ ሎጊን እንዳላችሁ ልክ እዚህ ላይ እንደምታዩት ነው የሚያመጣላችሁ። የፐርሰናል ዳታችሁን እንደዚህ ወደ ስር ትሄዱና ቋንቋ ከፈለጋችሁ እዚህ ጋር ቋንቋ መቀየር ይችላላችሁ። ዘን ወደ ስር ትመጡና ያው እዚህ ጋር ፕሪ-ኢንሮልመንት አፕሊኬሽን የሚለውን ሊንክ ትነኩታላችሁ ማለት ነው። ልክ ሊንክ ከነካችሁት በኋላ ወደዚህ ፔጅ ይወስዳችኋል። አሁንም እዚህ ጋር ቋንቋውን ለመቀየር ትነኩትና አዲስ ፕሪ-ኢንሮልመንት አፕሊኬሽን ነው ምጀምረው የሚለውን ትነኩታላችሁ። ልክ እዚህ ጋር የግሪን በተኑን ልክ ይሄንን ስትነኩ የፕሪ ኢንሮልመንት የመጀመሪያ ስቴፕ ይወስዳችኋል። ኦሬዲ እናንተ የፐርሰናል ዳታችሁን አስገብታችሁ ስለሆነ አካውንቱን ስትፈጥሩ እሱን ኦሬዲ ይወስደዋል። እናንተ ግን ቼክ ማድረግ ይኖርባችኋል። ኤዲት የምታደርጉት ነገር ካለ እዚሁ ላይ ኤዲት ማድረግ አለባችሁ። ያው ስማችሁን፣ ሰርኔም፣ ዴት ኦፍ በርዝ ኤቭሪቲንግ ይወስዳል። ከዚህ ጋር እናንተ አጀስት የምታደርጉት ነገር መጀመሪያ ላይ እዚህ ስትመጡ የአካዴሚክ ይራችሁን ለምን አፕላይ ያደረጋችሁ እንደሆነ ሰሌክት ታደርጋላችሁ። ሶ እኔ ለቀጣዩ 2026 2027 አካዴሚክ ይር ስለሆነ እሱን ሰሌክት አድርግና ወደ ስር ትወርዳላችሁ። ሁሉንም ነገር ኦልሞስት ይወስዳል። አንድ እናንተ እዚህ ጋር መጨመር ያለባችሁ ልክ የአድሬሳችሁ ላይ ከስትሪት አድሬሱ ባለፈ ቁጥር ይጠይቃችኋል። ስለዚህ ይሄኛው የወረዳ ቁጥራችሁ ሊሆን ይችላል፣ የቀበሌ ቁጥራችሁ ሊሆን ይችላል። እሱን ማስገባት ይኖርባችኋል። ሶ ይሄንን ካስገባችሁ በኋላ ቀጥታ ወደ ስር ነው የምትሄዱት። ኤቭሪቲንግ ኦልሬዲ ስላስገባ ጎ ቱ ስቴፕ ቢ ትሉታላችሁ። ከዛ ሁለተኛው ስቴፕ ላይ የሚሆነው ኦሬዲ እናንተን ቬሪፋይ የሚያደርግ ዶክመንታችሁን አፕሎድ ማድረግ ነው። ቅድም እንዳልኳችሁ ይሄንን ከመጀመራችሁ በፊት ፎቶ፣ ፓስፖርታችሁና የአካዴሚክ ዶክመንታችሁን በእጃችሁ ይዛችሁ ነው መጀመሪያ ያለባችሁ ብያችኋለሁ። ስለዚህ እዚህ ጋር የፓስፖርት ሳይዝ ፒክቸራችሁን ፎቶአችሁን አፕሎድ ታደርጋላችሁ። ስለዚህ የፓስፖርት ሳይዝ ፎቶአችሁን አፕሎድ ስታደርጉ በነጭ ባክግራውንድ ፊታችሁ ላይ ምንም አይነት ኤክስፕሬሽን ሳይኖረው ምንም ኤዲት ያልተደረገ ጀስት ጉድ ፎቶ ትነሱና ያንን በፓስፖርት ሳይዝ በሶፍት ኮፒ ወስዳችሁ ልክ እዚህ ጋር እንደምታዩት እሱን ወደዚህ አፕሎድ ማድረግ ነው። ሶ እንደዚህ ድራግ ኤንድ ድሮፕ ታረጉትና የፓስፖርታችሁ ላይ ድራግ ኤንድ ድሮፕ ታረጋላችሁ። ከፈለጋችሁ ቹዝ ፋይል ብላችሁ ያለበትን ዲክሽነሪ ወደዛ ፈልጋችሁ ልታገኙት ትችላላችሁ። ፎቶአችሁን በዚህ በግራ በኩል አፕሎድ ታደርጋላችሁ። ከዛ ፓስፖርታችሁን ደግሞ በዚህ በቀኝ በኩል አፕሎድ ካደረጋችሁ በኋላ ወደ ስር ስትወርዱ የቪዛ አፕሊኬሽናችሁን የት ነው አፕላይ የምታደርጉት ይላል። እዚህ ስትነኩት ኦልሬዲ ኢትዮጵያ ከሆነ አዲስ አበባ አንድ ብራንች ብቻ ነው ያለው። ከዛ እዚህ ጋር ስፔሲፋይ ዘ ሪዝንስ ፎር ዩር ቪዛ አፕሊኬሽን ይላል። ስለዚህ የቪዛ አፕሊኬሽናችሁ እናንተ አይ ዋንት ቱ ኢንሮል ኢን ስቴዲ ኮርስ ነው የምትሉት። ሌላ ከሆነ ሌላ ልታስገቡ ትችላላችሁ፣ ግን አይ ዋንት ቱ ኢንሮል ኢን ስቴዲ ኮርስ ትላላችሁ። ሶ ኤኒ አዘር ስኮላርሺፕ እድሎች ምናምን አግኝታችሁ ከሆነ እዚህ ጋር ቼክ ፕሊዝ ቼክ። እነዚህ ነገሮች ላይ ግራ የሚገባችሁ ከሆነ ለትምህርት ቤታችሁ የአድሚሽንስ ኦፊስ ጻፉና እነሱ ክላሪፊኬሽን ሊሰጧችሁ ይችላሉ። ግን ቲፒካል የሆነ አፕሊኬሽን እየሄዳችሁ ከሆነ ይሄኛው ነው አይ ዋንት ቱ ኢንሮል ኢን ስታዲ ኮርስ የሚለውን ትነካላችሁ እና ይሄንን ከጨረሳችሁ በኋላ ወደ ስር ተወርዱና የኮርሳችሁን ኢንፎርሜሽን ነው የምትሞሉት። ልክ የኮርሱ ኢንፎርሜሽን ላይ እናንተ ኢሴንሻሊ የት ዩኒቨርሲቲ አፕላይ ያረጋችሁ እንደሆነ እና ለምን ፕሮግራም አፕላይ ያረጋችሁ እንደሆነ ሰሌክት ታደርጋላችሁ። ስለዚህ አንድ ልብ ማለት ያለባችሁ የዩኒቨርሲቲ ኢታሊያን ስትሞሉ ዩኒቨርሲቲ ላይ ኢሴንሻል ዲክሌር ያደርጋችሁ ነው። እዚህ ትምህርት ቤት እዚህ ፕሮግራም ብቻ ነው አፕላይ ማድረግ የምፈልገው ብላችሁ ለጣሊያን ኤምባሲ ወይም ለጣሊያን መንግስት ዲክሌር ያደርጋችሁ ነው። ስለዚህ ከዚህ በኋላ ብዙም ሐሳባችሁን የመቀየር
እድሉን ስለማታገኙ አፕላይ ያረጋችሁበት ያለውን ትምህርት ቤት በዛ ላይ ፕሮግራሙ እንደምትፈልጉት በዛ ላይ ደግሞ አድሚሽን ሪኳየርመንቱ እንደምታሟሉ እርግጠኛ መሆን አለባችሁ ይሄንን ከመምረጣችሁ በፊት እና ያንን ካረጋችሁ በኋላ እዚህ ጋር ተወርዱና ኢንስቲትዩሽን ታይፑን ትመርጣላችሁ ዩኒቨርሲቲ አፕላይ ያረኩ ስለሆነ ዩኒቨርሲቲ ስሙን ታስገባላችሁ እዚህ ጋር ስትነኩት የሰርች ቦክስ አለ ካጣችሁ ሰርች ብላችሁ ማግኘት ትችላላችሁ ዩኒቨርሲቲ ኦፍ ቦሎኒያ ስለማስገባው ዩኒቨርሲቲ ኦፍ ቦሎኒያ ሴሌክት አደርጋለሁ እዚህ ጋር የኮርስ ታይፑን ማስተር ሲሆን ዲግሪ ምናምን ያስመርጣችኋል ይሄኛው ዲግሪ ነው ይሄኛው ማስተርስ ነው ኤግዛክትሊ ሚኒንጉ ካልገባችሁ ጉግል ላይ ሰርች አድርጉትና ለምን አፕላይ ያረጋችሁ እንደሆነ ታገኛላችሁ ወይም ደግሞ የፕሮግራም አፕሊኬሽን ፔጃችሁ ላይ ዩኒቨርሲቲ ፔጁ ላይ ስለምታገኙት ይሄንን ታስገባላችሁ እኔ ለክላይንቴ ለማስተር ስለሆነ አፕላይ ያረኩት ያለውት የማስተርስ መርጣለሁ በእንግሊዘኛ ቋንቋ ስለሆነ በእንግሊዘኛ ኤኒ አዘር ቋንቋ ካላችሁ እዚህ ላይ ስፔሲፋይ ማድረግ ትችላላችሁ ለኔ ኮርስ ስሙን ትመርጣላችሁ እኔ በሲቪል ኢንጂነሪንግ አፕላይ ያረኩለት ስለሆነ እዚህ ጋር ተወርዱና ሲቪል ኢንጂነሪንግ ስላላችሁ ይሄንን ኮርሱን ከመረጣችሁ በኋላ ልክ እዚህ ጋር ዲስፕሌይ ያደርግላችኋል የካሪኩለም ኤቭሪቲንግ ዲስፕሌይ ስለሚያደርግላችሁ እነዛ መንካት ትችላላችሁ እዚህ ጋር ስፔሲፊክ የሆነ ኤሪያ ካላችሁ እሱን ልትመርጡ ትችላላችሁ እኔ ኦሬዲ ክላይንቴ ከዋተር ጋር የተገናኘ ነገር ስለሆነ አፕላይ ያደረገ ያለው የካሪኩለሙን በዋተር ኢንጂነሪንግ ነው መመርጠው እዚህ ጋር ዲስፕሌይ ያደርግላችኋል ስለዚህ ምንም ነገር ካልተሳሳታችሁ እዚህ ጋር የዩኒቨርሲቲውን ትምህርቱን ቋንቋውን እነዚህን በሙሉ ምን ያህል ጊዜ እንደሚቆይ ስፔሲፋይ ያደርጋል ያንን ከወሰዳችሁ በኋላ የእናንተ የትምህርት ቤቱ ፖርታል ላይ ያላችሁን የአፕሊኬሽን አይዲ ዩኒክሊ ለእናንተ ብቻ የተሰጣችሁን ተወስዱና እዚህ ጋር ኮፒ ፔስት ታደርጋላችሁ ይሄንን ኦሬዲ ነው የዩኒቨርሲቲ ዌብሳይቱ ላይ ገባና እዚህ ጋር አፕሊኬሽኑ ሰብሚት ተደርጓል እዚህ ጋር ገባና አይዲን ወስዳለሁ ይሄ አፕላይ እንዳደረጋችሁ ትምህርት ቤት ሊለያይ ስለሚችል ግን ስፔሲፊክሊ የእናንተን ዩኒክ የአፕሊኬሽን አይዲ ተወስዱና እዚህ ጋር ኮፒ ፔስት ትሉታላችሁ ከፈለጋችሁ ዘኔን ከጨረሳችሁ ስቴፕ ቢን ስለጨረሳችሁ ጎቱ ስቴፕ ሲ ትሉታላችሁ እና ስቴፕ ሲ ላይ የሚሆነው ኤሴንሻሊ ኳሊፊኬሽናችሁን አፕሎድ ማድረግ ነው ስለዚህ እዚህ ጋር ኳሊፊኬሽናችሁን አፕሎድ የምታደርጉበት ፖርታሉ አለ ቅድም እንዳልኳችሁ ድራግ ኤንድ ድሮፕ ማድረግ ትችላላችሁ ወይም ደግሞ በዚህ ወደ ዲክሽነሪ መሄድ ትችላላችሁ ከዛ እዚህ ጋር የኳሊፋይ የሚያደርጋችሁን እና ሰርቲፊኬታችሁን ታስቀምጣላችሁ ስለዚህ ፋይናል ዲፕሎማ ካላችሁ የፋይናል ዲፕሎማችሁን ትራንስክሪፕት አፕሎድ ያደርጋችሁ ከሆነ ትራንስክሪፕታችሁን አዘር ካላችሁ ኦሬዲ በሲማ ሌጋላይዝ አድርጋችሁ ከሆነ በዛ መልኩ ስቴትመንት ኦፍ አውተንቲኬሽን ዴክላሬሽን ኦፍ ቫልዩ ኤኒ ብቻ ያላችሁን ከዚህ ውስጥ ሰሌክት ታደርጉና አፕሎድ ያደርጋችሁ ያላችሁትን ዶክመንት ያንን ማስገባት ነው ከዛ እዚህ ጋር የኳሊፊኬሽን ስማችሁን ታስገባላችሁ ስለዚህ ለሱ ኦሬዲ አፕላይ ያደረኩለት ያለውት በማስተር ስለሆነ ዲግሪ ያለው ባችለር ኦፍ ሳይንስ ኢን ሲቪል ኢንጂነሪንግ ብሎ መጻፍ ይቻላል ወይ ደግሞ እናንተ ያላችሁን ስፔሲፊክ ልታስገቡ ትችላላችሁ ግን እዚህ ጋር የኢንትራንስ ከሆነ ሙሉ የኢንትራንስ ስሙን ታስቀምጣላችሁ ካልሆነ ደግሞ የወሰዳችሁትን ኳሊፊኬሽናችሁን ባችለር ከሆነ ማስተርስ ከሆነ ያንን ሙሉ ስሙን ከነ ታይትሉ ማስቀመጥ ይኖርባችኋል ለሱ ሳደርግ ደግሞ ላሳያችሁ እና አንተኑን አፕሎድ ታደርጋላችሁ ልክ እዚህ ጋር ድራግ ኤንድ ድሮፕ ታደርጉታላችሁ ኦሬዲ የሱ የፋይናል ዲፕሎማውን ስለሆነ እየወሰድኩ ያለሁት የፋይናል ዲፕሎማውን ታስገባላችሁ ከዛ እዚህ ጋር የሱን ኳሊፊኬሽን እንዳልኳችሁ ነው የሱ ኳሊፊኬሽን በሃይድሮሊክስ ኢንጂነሪንግ ነው ኦሬዲ የጨረሰው ስለዚህ ባችለር ኦፍ ሳይንስ ኢን ሃይድሮሊክ ኤንድ ዋተር ሪሶርስ ኢንጂነሪንግ ስለዚህ ይሄኛው ስፔሲፊክሊ እናንተን ታይትሉን ፕላስ በምን ፊልድ እንደወሰዳችሁ የኳሊፊኬሽን ስሙን ታስገባላችሁ ይሄንን ካደረጋችሁ በኋላ ቀጣይ የሚሆነው ወደ ሰመሪ ትሄዳላችሁ ሰመሪ ላይ ትገቡና ቅድም እንዳልኳችሁ ነው ይሄንን አፕላይ ማድረግ አንድ ድል ብቻ ስላላችሁ ምንም አይነት ስህተት መፈጠር የለበትም በጣም ብዙ ጊዜ ስለማይሆን የስፔሊንግ ስህተት የዴት ኦፍ በርዝ ስህተት እንደዚህ ችላ ምንላቸው ነገሮችን እዚህ ጋር በደንብ ቬሪፋይ ማድረግ ይኖርባችኋል ስለዚህ ሰመሪው ላይ ትሄዳላችሁ ስማችሁን ቼክ ታደርጋላችሁ አድሬሳችሁን ኢሜይላችሁን አፕሎድ ያደረጋችሁትን ሪዝናችሁን አዲስ አበባ ብቻ ኤኒ ስህተት እንዳይኖረው ቼክ ካደረጋችሁ በኋላ ወደ ስር ትመጡና I have read the data processing የሚለውን ክሊክ ስትሉት ኦሬዲ ወደ ፔጅ ይወስዳችኋል ከፈለጋችሁ አንብቡት ካልፈለጋችሁ apply for pre-enrollment ትላላችሁ ከዛ ይሄንን ካደረጋችሁ በኋላ ወደዚህ ፔጅ ኦሬዲ ይወስዳችኋል ኦሬዲ አፕላይ አድርጋችኋል ማለት ነው your pre-enrollment application for the academic year of 2016 to 2027 has been started on ይልና ቀናችሁን ያስቀምጣል የመረጣችሁት ኢንስቲትዩሽን ያስቀምጣል ስለዚህ ከዚህ በኋላ የዩኒቨርሳል ኢታሊያ ፕሪ-ኢንሮልመንት አፕሊኬሽናችሁን ጀምራችኋል ከዚህ በኋላ ለትምህርት ቤቱ ኢሜል ጽፋችሁ ቀጣይ ስቴፕ ምን እንደሆነ መጠየቅ ትችላላችሁ
ይሄኛው ስቴፕ ይሄን ይመስላል። ስለዚህ እንደዚህ አይነት ከትራቨል ጋር የተገናኙ መረጃዎችን ማግኘት የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የጣሊያን ኤምባሲ ደግሞ መግባት የምትፈልጉ ሰዎች ካላችሁ እኛ የጣሊያን ኤምባሲ ፓኬጅ ስላለን ያንን ሰርቪስ የምትፈልጉ ሰዎች ኮንታክት ልታደርጉን ትችላላችሁ። የኛን ኮሚኒቲ ደግሞ መቀላቀል የምትፈልጉ ሰዎች የቴሌግራም ቻናላችንን ጆይን ያደርጋችሁ ግሩፕ ላይ ደግሞ ሐሳባችሁን ሼር ልታደርጉን ትችላላችሁ።